ማስተካከል መጥረግ ያለብን እኛን፣ ሰላም ማስፈን ያለብን እኛን። ለምን ካላችሁ የሀገሪቷን ከግማሽ በላይ ህዝብ ዜጋ እኛ ነን አይደለንም። ሙስሊሙ ብቻውን ከ50% በላይ ነው ብቻው። የያዝነው የሀገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የሀገሪቷን የቆዳ ስፋት ትልቁ የሀብት የሪሶርስ አካባቢ እኛ ሙስሊሙ ማህበረሰብ ያለበት ነው። አላህ ነው የሰጠን። ይሄ ጎረቤቶቻችን እንደዛ ናቸው። ስለዚህ ለዚህ ሀገር ከማንም በላይ ሊያሳስበን የሚገባው እኛ ነን ማለት ነው እንጂ በሩቅ የምናየው እኛ ጠያቂ ሌላው ተጠያቂ የሚሆንበት ጊዜ ሊያበቃ ይገባል። ወደዛ መሸጋገር ያስፈልጋል። ስለ ሂጃብ አሁንም እንጠይቃለን። የዛሬ 20 ዓመትም የዛሬ 30 ዓመትም የሂጃብ መብት ይከበር። አንተ ማን ስለሆንክ ነው የምትጠይቀው? ያ ማን ስለሆነ ነው የምትጠይቀው? ማን ነው እሱ የምትጠይቀው? ለምንድን ነው እሱ የምትጠይቀው? ለማን ተጠያቂ ትሆናለህ? ለምን? ሜዳው እኮ ተሰጥቷል። ጠያቂ የሆንበት ምክንያት እንደዚያ ተቋም ስለሌለን ከዚህ በፊት እንዲህ ደራይ ስለማይፈቀድ በሀገሪቷ ላይ ሚና እንዳይኖር ስለምደረግ እስቲል ዛሬም ከግማሽ በላይ ህዝብ ሆነን ጠያቂ ሆነናል። ከጠያቂነት ወደ ተጠያቂነት ግን የምንሸጋገርበት ጊዜ እኛው ነው የምንወስነው። እኛ ነው የምንወስነው። ሁሌ ከሳሽ ለምን እንሆናለን? ተከሳሽ አንሆንም እንደ እኛ አንሆንም እንዴ? መሆን ያስፈልጋል። ይህን ለማድረግ ግን ተቋምን ተጠቅመን ነው ወደዛ ልንራመድ የምንችለው። ሁለት ማለት ነው። ሶስተኛ ተቋሞቻችን ተቋም መመራት ያለበት ብቁ በሆነ ለሀገር ለህዝብ ለወገን የሚሰሩ የኢትዮጵያ ሙስሊም አንድ ሊያደርጉ የሚችሉ አቅም ባላቸው ሰዎች እንጂ በኮታ በውርስ አይደለም። ወንበሩ የሚወረስ ወንበር የለንም እኛ። በእስላም ውስጥ የሚወረስ ነገር የለም። እስላም ኢነ ኸይረ መን ኢስታጀርተ አልቀዊዩ ልአሚን እጅዐልኒ ዐላ ኸዛኢኒ አልአርድ ኢኒ ሐፊዙን ዐሊም። አልቀዊዩ ልአሚን ተቋምን የሚመራ መስጂድን የሚመራ ሙስሊሙን የሚመራ ማን መሆን አለበት? አልቀዊዩ ልአሚን ቀዊይ መሆን አለበት። በኢማኑ ቀዊይ የሆነ በአስተሳሰቡ ቀዊይ የሆነ በዕልሙ በእውቀቱ ቀዊይ የሆነ በፍክራው ቀዊይ የሆነ ብልጥ ባይሆንም እንኳን ብልጣ ብልጦች የማይሸውዱት ጠንካራ የሆነ ሰው ነው ሙስሊሙ የሚመራው። ለስቱ ብልኺብ ይላል ዑመር ብን ኸጣብ። እኔ ብልጥ አይደለሁም አለ፣ ብልጣ ብልጦች ግን አይሸውዱኝም አለ። ገብቶሃል አይደለም? ብልጣ ብልጦች ግን አይሸውዱኝም አለ። ስማርት የሆነ ነው እንጂ በኮታ ሐቂቃውን ካየን በኮታ በድምፅ በምን ብቻ ነው? ሐቂቃ በብቃት ነው። ለምን ዲን አልእስላም ኢነ አልአርደ ላ ቱቀድሱ አሐደን፣ መሬት ማንንም አትቀድስም፣ አፈር ማንንም አይቀድስም፣ ዘር ማንንም አይቀድስም። አንተን የሚቀድስህ ወደፊት ወደ ኋላ የሚያደርግ ስራ ብቻ ነው፣ ብቃትህ ብቻ ነው። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ፣ ስራ ወደ ኋላ ያስቀረው ሰው ብሔሩ ዝምድና ወደፊት አያመጣው። እኛ ወደፊትም ወደ ኋላ የሚወዘ ምናችን ነው? ስራችንና ብቃታችን። ወቁል ኢዕመሉ ፈሰየረ ላሁ ዐመለኩም